አሁን እናንተ በጣም መቅረት የማትፈልጉት ለምሳሌ በመሬት ተካሳችሁ ሊሆን ይችላል። በመሬት ተካሳችሁ ከዚያ ቀጠሮ መድረስ ልትፈልጉ ትችላላችሁ። ከዚያ ቀጠሮ ያ ፋይል ወይም ሙግት እንዲያልፋችሁ ላትፈልጉ ይሆናል። ወደዚያ እየሄዳችሁ እያለ እግዚአብሔር መንገድ ላይ ሁለት ወንበዴዎች ሊገሏችሁ የሚጠብቁ ቢሆን ከዚያ በኋላ እግዚአብሔር ምን ያደርጋል? መንገድ ላይ እሾህ እንዲወጋችሁ ያደርጋል። እሾህ ወግቷችሁ ቆስላችሁ ሰዎች ተሸክመው ወደ ቤታቸው እንዲመልሷችሁ ያደርጋል። እግዚአብሔር ምን አድርግ? አይ ፈጣሪዬ ለምኜህ ነበር እኮ መንገዴን አቅናልኝ ብዬ ነበር፣ ጉዳይን አሳካልኝ። እንዴት ዛሬ ቤተ ክርስቲያን ሄጄ ነበር እኮ ዳዊት ደግም ያለው ጸሎት አላቋረጥኩም፣ እንዴት መንገዴ ሳይሳካ ቀረ ብለን ልናዝን እንችላለን። እግዚአብሔር ግን ምን ያደርጋል? እነዚያ ሰዎች እንደሚጠብቁን ስለሚያውቅ እንዳንሞት በትንሽ መከራ ከብዙ መከራ ያሳልፋል ማለት ነው የእግዚአብሔር አሰራሩ። ስለዚህ እግዚአብሔር ትንሽ ነገርም ሲያመጣ ብዙ ነገርም ሲያመጣ በአኮቴት መቀበል የእግዚአብሔርን መግቦት መታመን ነው የሚባለው። ስለዚህ ነው። ስለዚህ እግዚአብሔር ሲገድልም አዝኖልን ነው፣ ሲያድንንም አዝኖልን ነው። መሬት ሲሰጠንም አዝኖልን ነው፣ ሲያሰድደንም አዝኖልን ነው እግዚአብሔር ማለት ነው። ቤት ሲያፈርስም አዝኖልን ነው፣ ቤት ሲሰጠንም አዝኖልን ነው። የእግዚአብሔርን መልካም ነገሩን በበጎ በአኮቴት እንደምንቀበል ስለሱ የሚመጡ ክፉ ነገሮችን ሁሉ እንቀበላቸው ይገባል የሚባለው ስለዚህ ነው። አሁን እግዚአብሔር የሚያመጣቸውን ነገሮች ዝም ብለን የምንቀበላቸው ሰማይ አይታረስ ንጉሥ አይከሰስ እንደሚባለው እግዚአብሔርን ብከራከር የባሰ መከራ ያገኘናል ብለን በአቅመቢስነት አይደለም። እግዚአብሔር የሚያመጣው ነገር በትክክል መልካም ስለሆነ ነው። በትክክል እግዚአብሔር እውነት ስለሆነ የሚያመጣው ነገር ከመጥቀም በላይ ከመጥቀም ባነሰ የሚጎዳ እንዳልሆነ በመገንዘብና ይህን ሙሉ ልባችን ለእግዚአብሔር በመስጠት ነው እንጂ እግዚአብሔርን ተከራክሬ አልዘልቀው በማለትና በመሸነፍ ስሜት አይደለም። ጸጥ ብለን እግዚአብሔር የሚያመጣውን ምን እንደምነው አንዳንድ ጊዜ ችግር ሲመጣ አይዞ አይዞ ስንለው ሰው ምን ይመጣል? ያው ምን ይደረጋል እንደዚህ ነው የምንለው እንጂ እግዚአብሔርን አትከራከርን ይላል እንዲህ ሰው። እግዚአብሔር መከራከር ይቻላል። በእውነት ማለት መከራከር ይቻላል። እማንከራከረው እግዚአብሔር ብንከራከረው ለምንድን ነው የምትከራከሩ ብሎ እንዳይፈርድብን እንደ ክፉ ሰው ፈርተ ነው አይደለም። እግዚአብሔር አንዳንድ ጊዜ ሰው አይ እገሌን ብናገረው ያስ እንዲህ ያደርገኛል ብለን እናስባለን። እግዚአብሔር በምንድን ነው ወቀሳችሁ ብሎ ፈርዶ ያውቅ። አቅም ያለው ሰው እግዚአብሔር መከራከር ይችላል። ለምንድን ነው እንዲህ የምታደርገው ብሎ ያስረዳናል። በእውነቱ ማለት እግዚአብሔር እኔ እንደዚህ የማደርገው በዚህ ምክንያት ነው። ባርከኝ ብለው የታገዱ ሰዎች አሉ። አታጥፋ ብለው የተከራከሩት ሰዎችም አሉ። እንዲህ ልታደርግ